ኢየሱስ ክርስቶስ በኢትዮጵያ ምዕራፍ 2 ይቀጥላል። ኢየሱስ ክርስቶስ በኢትዮጵያ የጄም ራንኪን መጽሐፍ ይኩኖ አምላክ ታምሩ እንደተረጎመው ምዕራፍ 2። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉ ሳይዘነጋ። የፍለጋው መጀመሪያ። ወደ ኋላ መለስ ብዬ ስመለከት ወደ ኦሃዮ መምጣቴ ትንሽ ግራ አጋብቶኝ ነበር። አባቴ ከአየር ኃይል ጡረታ ከወጣ በኋላ ወደ ደቡብ ምዕራብ ኦሃዮ ነው መመለስ የፈለገው። የ6 ዓመት ልጅ ሳለው የአባቴ ቤተሰቦች በኦሃዮ ገጠራማ ስፍራዎች ዓመታዊ የቤተ ዘመድ መሰብሰቢያ ፕሮግራም ማዘጋጀት ጀመሩ። ይህ ቦታ ለኔ እጅግ እንግዳ ነበር። የተፈጥሮ መልክዓ ምድሩም ሆነ ሰዎቹ እንደኔ ላለው የፍሎሪዳ ተወላጅ ግራ የሚያጋቡ ናቸው። በወቅቱ የአባቴ እናት የምታደርጋቸው ነገሮች አሁንም ትዝ ይሉኛል። በ19ኛው ክፍለ ዘመንና በ20ኛው ክፍለ ዘመን የኖረችውና ዕድሜዋ 80ዎቹ የዘለቀው አያቴ ሲበዛ ደግና ለዓላማዋ ጽኑ ሴት ነበረች። አንድ ቀን ከእርሷ ዘንድ ሳለሁ አጎቴ በቅርብ ካለ ኩሬ ውስጥ የውሃ ኤሊ አድኖ አመጣ። አያቴም ኤሊውን ጠረጴዛ ላይ አጋድማ በትልቅ ቢላዋ አንድ ጊዜ አንገቱን ሰየፈችው። እንዲያ ካደረገች በኋላ አባቴንና አጎቴን ግፈፉትና ኩሽን አምጡልኝ ማለቷን መቼም አልረሳውም። ከዚያን ዕለት ጀምሮ አያቴን በደንብ የማወቅ ጉጉት አደረብኝ። ይህች ሴት በሕይወት ተፈትና ያለፈች ነች። ይህንን የሕይወት ተሞክሯን ለምትወዳቸው ለማካፈል ዝግጁ ነበረች። ካጫወተችኝ ታሪኮቹ ሁሉ እጅግ የመሰጠኝ የምድር ውስጥ ባቡር እንዲጀመር ካነሳሱት ውስጥ አንዱ በሆነው ቶማስ ጆን አርተር መኖሪያ ቤት ውስጥ ስላገኘችው የእንጨት ሳጥን የነገረችኝ ነው። በዛ ሳጥን ውስጥ ከደቡብ ክፍለ ግዛት የኦሃዮን ወንዝ እያቋረጡ ለመጡ አፍሪካ አሜሪካውያን ከባርነት ነፃ ለመውጣታቸው ማረጋገጫነት የተሰጣቸው ሰነዶች ይገኙበት ነበር። አለመታደል ሆኖ ከአያቴ ሕልፈት በኋላ ሳጥኑንም በውስጡ የነበሩትም ሰነዶች ጠፉ። አያቴን ከጎበኘን በኋላ ወደ ተራራው በመሄድ ድንኳን ደኩነን እሳት እያነደድን የእረፍቱን ቀናት እናሳልፋለን። እንደኔ ላለው ጀብደኛ ልጅ ይህንን መሰሉ ጉዞ እጅግ አስደሳች ነበር። ከታላላቆቼ ጋር አንድ ቦታ ላይ ቁጭ ብለው መዋል ስለማይመቸኝ ትቻቸው ወደ ጫካ በመሄድ እስኪመሽ ድረስ ከዛ ስጫወት እውላለሁ። ከዛ ሲጨላልም ተዘጋጅቶ የሚጠብቀኝን ጣፋጭ እራት ለመብላት እመለሳለሁ። ጫካ ውስጥ ስዘዋወርና ስጫወት ራሴን ታረዛን፣ ዳንኤል ቡን፣ ጂሞ ፎውለር እንዲሁም ሌሎች ጀብደኞችን አድርጌ ነበር የማስበው። አንድ ከሰዓት በኋላ የዋርካ ዛፍ ተደግፌ ቁጭ ብዬ ሳለ መጫር ጀመርኩ። ትንሽ እንደቆፈርኩ በስነ ስርዓት የተቀበሩ ድንጋዮችን አገኘሁ። በዚህ ተገርሜ መቆፈሬን ቀጠልኩ። እጅግ በርካታ የጥንት ቀይ ህንዶችን አልባሳት አገኘሁ። ከአልባሳቶቹ በተጨማሪ መጥረቢያና የሸክላ ዕቃዎች አገኘሁ። ከዚህ በኋላ ነው እንግዲህ ለዘመናት የጠፉ የቀይ ህንዶችን መንደር እንዳገኘሁ ያወቅኩት። አሁንም ቢሆን ይህ በኦሃዮ ያለው ስፍራ ልጅ እያለሁ እንደነበረው ነው ያለው። እንግዲህ ተጓዥነቴንና አሳሽነቴ የጀመረው ከሕፃንነቴ ጀምሮ ሲሆን አድጌ እንደ መተዳደሪያ ከያዝኩት በኋላም እጅግ ከታወቁና ከተደነቁ ተጓዥ አሳሾች ጋር ተገናኝቻለሁ፣ አብሬም ሰርቻለሁ። ወሩ ሐምሌ፣ ዓመቱ ደግሞ 2009 ነበር። እኔና ቤተሰቤ ከኦሃዮ ወደ ምስራቃዊ ቴንሲ ለሽርሽር ሄድን። ወደ ቴንሲ ስንጓዝ የመጀመሪያው መቆሚያችን ኬንታኪ ድንበር ላይ ካለው የእንግዶች ማረፊያ ላይ ነበር። ከዚያ በኋላ ስሞኩ ተራራ እስክንደርስ በድጋሚ አንቆምም። በዶሊ ፓርተን የትውልድ ከተማ አቋርጠን
በቁጥቋጦ የተሸፈነውን መንገድ አቋርጠን ለ3 ቀን ከምናርፍበት ጋትሊንበርግ ደረስን። ጋትሊንበርግ እንደ ወትሮዋ በጎብኚዎች ተጨናንቃለች። እኛም በኤጅ ሞተር ሆቴል አረፍን። በእግር ጉዞ ስለተዳከምኩኝ እንቅልፍ ሊወስደኝ አፍታም አልወሰደብኝም። ከሌሊቱ 9 ሰዓት ላይ ድንገት ከእንቅልፌ አናጥቦ አስነሳኝ። ጭልጥ ካለው እንቅልፌ ያስነሳኝ በሰመመን ወደ እኔ ያንሾካሾከው የሙሴ ጽላትን ለመፈለግ እንድነሳ የሚያነሳሳኝ ድምፅ ነበር። ስለ ሙሴ ጽላት ምንነት ባውቅም እርሱን የመፈለግ ፍላጎት ግን አድሮብኝ አያውቅም ነበር። ካየኋቸው ፊልሞች ሁሉ ፋይንደርስ ኦፍ ዘ ሎስት አርክ ወይም የጠፋው ታቦት ፈላጊዎች የሚል ትርጓሜ ያለው በጣም የምወደው ነው። ከዚህ ፊልም የተነሳ ራሴን ኢንዲያና ጆንስ አድርጌ ነበር የምቆጥረው። ለምን ይህ ሐሳብ በህልሜ እንደመጣ ባይገባኝም ያለ ምክንያት እንዳልሆነ ግን ተረድቻለሁ። ጠዋት ከእንቅልፍ የተነስቼ ከልጆቼና ከባለቤቴ ጋር እየተዝናናው ሳለ ሞባይል ስልክ ያቃጨለ። በማንሳትና ባለማንሳት መሃል ሰዋልል ከቆየው በኋላ አነሳሁት። ደዋዩ ከትዊላይት ፊልም አዘጋጆች መካከል አንዱ መሆኑን ነገረኝ። እኔም ከጓደኞቼ አንዱ እያሾፈብኝ መስሎኝ ጆሮው ላይ ጠረቀምኩት። ቆይቶ ደወለና እየቀለድኩኝ አይደለም ነበር የመጀመሪያ ንግግሩ። አሁን ረጋ ብዬ እያዳመጥኩት ነው። ሶስተኛውን የትዊላይት ፊልም አክሊፕስን እየሰራ መሆኑንና እድል ሊሰጡኝ እንደፈለጉ ነገሩኝ። በሲኤንኤን ዜና ላይ ግዙፍ ሸርጣን መመልከታቸውንና ቢቻል ሸርጣኑን ካልተቻለ የሸርጣኑ ምስል የታተመበት ቲሸርት በፊልሙ ውስጥ ማካተት ነበር። እኛ ደግሞ ለቤተ ክርስቲያናችን ገቢ ማሰባሰቢያ ይሆን ዘንድ የግዙፍ ሸርጣን ምስል የታተመበትን ቲሸርት እየሸጥን ነበር። ቲሸርቱን የፈለጉት ዋና ገጸ ባህሪ ቤላ ትምህርቷን ስትጨርስ ከእናቷ ስጦታ እንዲሰጣት ነበር። ከፊልም ሰሪዎች ጋር ይህንን ስምምነት ካደረኩኝ በኋላ የሙሴ ጽላት ጉዳይ ተመልሶ ወደ አእምሮዬ መጣ። 10ቱ ትእዛዛት የሰፈሩበት ዳዊትና ሰለሞን ያከበሩትና የጠበቁትን ጽላት እኔ ምን ላደርገው ነው ስል ጠየቅኩኝ። ጋትሊንበርግ ቴንሲ ሆኜ በሬደርስ ኦፍ ዘ ሎስት አርክ እና 10ቱ ትእዛዛት በሚሉት ፊልሞች ላይ ያስተዋልኳቸውን ነገሮች ደግሞ ማሰላሰል ጀመርኩ። ለምንድን ነው እንዲህ ያለው ጽኑ ፍላጎት ያደረብኝ? ዝም ብሎ ስሜት ብቻ ነው ወይንስ የእግዚአብሔር ጥሪ ነው? የስዕል ቅቦችና መለከቶች። ነገሮች በጣም ሳቢ መሆን ጀምረዋል። ከሰዓት በኋላ በፒጀን ፎርድ በሚገኝ ጋለሪ ስራዎቹን ከሚያስጎበኝ ሰዓሊ ዘንድ ለጉብኝት ሄድን። የሰዓሊው ስም ስፔንሰር ዊሊያምስ ሲሆን እጅግ ውብ የሆኑ የስዕል ስራዎች አሉት። ከዊሊያም ጋር እያወራን ሳለ ረዳቱ መጣችና አንድ እጅግ የሚያስደስት ነገር ላሳይህ፣ የመጣኸውም እሱን ለማየት ነው መሰለኝ አለችኝ። ግራ እየተጋባሁ ተከተልኳት። እጅግ ከሚያስደንቅ ውብ ስዕል ፊት ለፊት ወስዳ አቆመችኝ። ቃላት መተንፈስ ሳልችል በዝምታ ተውጬ ቆየሁ። በስዕሉ ላይ ኢየሱስ ክርስቶስ ዘውድ ከደፋ የይሁዳ አንበሳ ጋር ይስተዋላል። ይህ የዛሬው ከጽላተ ሙሴ ጋር ተያይዞ ያደረብኝ ስሜትና አሁን የማየው ስዕል አንድ ላይ ሲደመሩ አንዳች ትርጓሜ ቢሰጡም ገጠመኝ ብቻ ነው ብዬ ለማለፍ ሞከርኩኝ። ነገር ግን ከሐሳቤ ላርፍ አልቻልኩም። እዚያው ጋር ቆሜ ሰዓሊውና ረዳቱ የጽላተ ሙሴን ስዕል ሊያሳዩኝ ወደ ሌላ ክፍል ወሰዱኝ። ከስዕል ጋለሪው ወጥቼ ጌጣጌጦች ወደሚሸጡባቸው ሱቆች አመራሁ። በዚህ ስፍራ እጅግ በርካታ አይነት ጌጣጌጦች ይገኛሉ። በድንገት ከአንዱ ሱቅ ደጃፍ ላይ ቆሜ የተደረደሩትን እየተመለከትኩ ሳለ
የሱቁ ባለቤት መጣ። ምናልባት እጅግ በጣም የምትፈልገው ነገር እዚህ ሱቅ ሳይኖር አይቀርም ስትለኝ ተከትያት ወደ ውስጥ ዘለኩ። ከጌጣጌጦች ሁሉ መርጣ የአንገት ጌጥ አውጥታ እያሳየችኝ የተናገረችው ነገር መላ ሰውነቴን ይነዝረኝ ነበር። በኦሪት ዘኍልቍ ምዕራፍ 10 ላይ እግዚአብሔር ሙሴን 2 የብር መለከቶች አስጠፍጥፈህ ለአንተ አድርግ፣ ማኅበሩን ለመጥራት ከሰፈራቸውም ለማስጓዝ ይሁንህ ሲል እንዳዘዘው አስታውሳ ይህ የአንገት ጌጥ ሙሴ የሰራቸው መለከቶች አምሳያ መሆናቸውን ነገረችኝ። በሕይወት ዘመኔ አይቻት የማላውቃት ሴት ስለ ሙሴ መለከት ስትነግረኝ በእርግጥ እነዚህ መለከቶች እኔንም እየጠሩኝ ይሆን ስላሰብኩኝ የአንገት ጌጡን እየተመለከትኩላት እስኪ ሌሎች ሱቆች ውስጥ ያሉ ጌጦችን ልመልከት አልኳት። እሷ ግን ፈርጠም ብላ ይህ የአንገት ጌጥ ከኔ ውጪ ለሌላ ሰው ውስጥ እንደማይገባ በመግለጽ አንገቴ ላይ አጠለቀችልኝ። ቃላት ስላጠረኝ አመስግኛት ብቻ ከሱቁ ወጣው። የሙሴ መለከትን ምስል በአንገቴ ላይ አድርጌ ብዙ ሐሳቦች አእምሮዬን አጣበቡት። ይህ ክስተት ግን የመጨረሻ አልነበረም። ከ2 ሰዓታት በኋላ ምሽቱ ሲነግስ ጋትሊንበርግ በኤሌክትሪክ መብራት ስትንቆጠቆጥ ወደ ገበያ ወረድን። አየሩ አስደሳች ነበር። 2 ወንዶች ልጆቼ ስቲንና ስካይለር በራሳቸው መንገድ እየተጓዙ ናቸው። እኔና ሚስቴ ደግሞ በመደብሮቹ አቅራቢያ እየተጓዝን ነበር። በድንገት ስለጠፋው የሙሴ ጽላት መልእክት ያዘለው መዝሙር በአካባቢው ያስተጋባ ጀመር። የድምፁን አቅጣጫ ተከትዬ ስዞር ከአነስተኛ የጎልፍ መጫወቻ ቤት ነበር መዝሙሩ የሚደመጠው። ከዚያም አንድ ሰው ትከሻዬን ነካኝና ጽላቱ እኔ ዘንድ የለም፣ ግን ጎልፍ ልትጫወት ትወዳለህ ሲል ጠየቀኝ። በጣም ተገርሜ ምን አልክ አልኩት። መዝሙሩና የሰውየው አስተያየት በድጋሚ አነዘረኝ። ነገር ግን ይህ እግዚአብሔር ለአንድ ሥራ እያዘጋጀኝ እንደሆነ ከሚያመለክቱ ክስተቶች አንደኛው ነበር። በፍጥነት ሚስቴ ሼሪን እጇን ይዤ ከስፍራው ርቀን አስደሳች ጊዜ እንድናሳልፍ ተጣደፍኩ። በግራ መጋባት ምን እንደሚያስቸኩለኝ ብትጠይቀኝም እንዳልሰማ ሆኜ አረሳሳኋት። በማግስቱ ከስሞኪ ተራራ በመመለስ ጥናት ለመጀመር ተዘጋጀሁ። እግዚአብሔር ምን ሊነግረኝ እንደፈለገ፣ ይህ ጥናት የት እንደሚያደርሰኝ ማሰላሰል ጀመርኩ። የማካሄደው ጥናት ቀላል ባይሆንም ከእስካሁኖቹ የፍለጋ ጉዞዎቼ የተለየ እንደሆነ ግን ቅንጣት ታህል ጥርጣሬ አልነበረኝም። የሕይወቴ አቅጣጫም የተቀየረው በስሞኪ ተራራዎች በነበረኝ የእረፍት ጊዜ ነው። ኢየሱስ ክርስቶስ በኢትዮጵያ ምዕራፍ 3 ይቀጥላል።